ፕሮጀክት ስማርት ሆም አውቶሜሽን ሲስተም ይባላል። ይሄ ሲስተም ሚኒ አርዱኖ ፕሮጀክት ነው። የሰራው ደግሞ ሶስት ነገሮች ላይ ቤዝድ አድርገን ነው። የመጀመሪያው ፋን አለን፣ ሁለተኛው ላይት በልብ አለን፣ ሶስተኛው ደግሞ ገዘር አለን። ያው ፋን እንደሚታወቀው ፎር ኤር ሰርኩሌሽን ነው። ደግሞ ሙቀት በጨመረ ቁጥር ያ ሙቀት ለመቀነስ ፋን እናበራለን ማለት ነው። ሁለተኛው መብራት ነው። ሶስተኛው ደግሞ መብራት ያው ጥቅም ይታወቃል፣ ለማብራትና ለማጥፋት ነው። በዘሩ ላይ ደግሞ ስንመጣ ያው እዚህ ጋር እርዳታ ምናምን ያ ሰው ከፈለገ ምናምን ለማጮህ ነው ማለት ነው የተጠቀምንበት እንትን። ሌላኛው ነገር ደግሞ ያው ይሄኛው ፕሮጀክታችን ላይ ጀስት በአይአር ሪሞታችን ኮንትሮል የሚደረገው። እዚህ ጋር አይአር ሪሲቨር አለን። ጀስት ለምሳሌ አሁን እዚህ ጋር ፋኑ ስለተበላሸ ነው የፋኑ ይበራል። አንድ ቁጥር ስነካ አስቴን አድርገንለታል ኮዱ ላይ ማለት ነው። ሁለተኛው ደግሞ ላይት በልብ ነው። ላይት በልብም ሁለት ቁጥር በምንነካበት ጊዜ እንትን ይባላል። ይሄ በአጠቃላይ ሲምፕሊ እንዴት በሪሞት ኮንትሮል መደረግ ይችላል ነው። ሶስተኛው ደግሞ በዘሩን ማብራት እንችላለን። ሶስቱም ደግሞ በአንድ ጊዜ በአንድ በተን ኦኬ በሚባለው በተን ማስፋት እንችላለን ማለት ነው። ጥቅም በምናይበት ጊዜ እነዚህ ነገሮች በሆስፒታል ለምሳሌ ፋን ላይት በልብና በዘር ሲሆን በሆስፒታል፣ በኦፊስ፣ በስኩል ውስጥ ወይ ደግሞ በትምህርት ውስጥ ልንጠቀሙ እንችላለን። ሲምፕል ዲሞንስትሬሽን ጀስት ለተማሪዎች ለማሳየት ያህል እንዴት በአርዱኖ በመጠቀም እነዚህ ፕሮጀክት መስራት እንችላለን የሚል ነው። ወደ ፊውቸሩ በምንመጣበት ሰዓት ወደፊት ምን መሆን ይችላል? የመጀመሪያው ነገር ለምሳሌ ቲቪውን በሪሞት ማስፋት ሊሆን ይችላል። ቦይለር ቢኖር ቦይለሩን በሪሞት ማስፋት እና ሌሎች ኤሌክትሮኒክ መሳሪያዎችን በዛ መልኩ ማስፋት ወይ ደግሞ ማብራት በሪሞት ማለት ነው። ይሄ ስፔሻሊ አካል ጉዳተኞች ለምሳሌ እንደ በራሳቸው ለልባቸው ተንቀሳቅሰው መስራት የማይችሉ ሰዎች እንዲችሉ ወይ ደግሞ በቀላሉ ሶፋ ላይ ቁጭ ብለው እያንዳንዱ ነገር እንዲያደርጉ ያስችላቸዋል ማለት ነው። ፋኑን ማብራት ይችላሉ፣ አምፖል ማብራት ይችላሉ። የሆነ አደጋ ወይ ደግሞ ሰው መጥራት ከፈለጉ ደግሞ በዘሩ ማብራት እንዲችሉ አድርገን ነው። አመሰግናለሁ።